ልብስ ከስታይል ባሻገር ለልጆቻችን ምቾትና ተስማሚ መሆን አለበት። እስቲ አዲስ ለሚመጣ ልጃችሁ ምን ለማዘጋጀት አስባችኋል? ሰላም የሊትል ታይገርስ ቲቪ ቤተሰቦች፣ ዛሬም በሌላ ሀሳብ ተመልሰን መጥተናል። ልጆች ወደዚህ ምድር ሲመጡ ከወላጆቻቸው በቂ የሆነ እንክብካቤ ይፈልጋሉ። በዛሬው ቪዲዮአችን ለልጆቻችን ምን አይነት ልብሶችን መምረጥ እንዳለብን፣ ማለትም ከምን የተሰራ መሆን አለበት፣ ሌላው ደግሞ ምን አይነት ልብስ ለነሱ የሚመቻቸው ምን አይነት ልብሶች ናቸው የሚለውን በደንብ የምናይ ይሆናል። አንደኛ፣ ለስላሳና ሰውነታቸውን ሊያናፍስ የሚችል ልብስ መምረጥ አለብን። አዲስ የተወለዱ ህፃናት ቆዳቸው በቶሎ ሊጎዳና በቶሎ ወደ አለርጂ ሊቀየርባቸው ይችላል። ግን እነዚህ ነገሮች ሳይፈጠሩ በፊት ምን አይነት ልብሶችን ለነሱ መጠቀም እንዳለብን ዛሬ እናያለን። የመጀመሪያው የሚሆነው በጣም ለስላሳ የሆኑ ከጥጥና ከባምቡ የተሰሩ ልብሶችን መጠቀም ይኖርብናል። እነዚህን ልብሶች ስንጠቀም ስፔሻሊ የባምቡ ምርት የሆኑትን ልብሶች ስንጠቀም ባምቡ ራሱን የቻለ ብዙ ጥቅም አለው። ለምሳሌ ቴምፕሬቸር ሬጉሌት ያደርጋል። በሙቀት ሰዓት እንዲቀዘቅዙ ያደርጋቸዋል። ምክንያቱም ሙቀት ስለማይስብ ወይም ደግሞ የፀሐይ ብርሃን ስለማይስብ። በቅዝቃዜ ሰዓት ደግሞ እንዲያሞቃቸው ያደርጋል። ይሄ ተመራጭ የሚያደርግበት አንደኛው ምክንያት ነው። ሌላው ደግሞ ቀለል ያለ ልብስ በቀላሉ ሰውነታቸው እንዲናፈስ ያደርጋል። በዛ ላይ በጣም ለስላሳ ነው። ስፔሻሊ ይሄ ሴንሲቲቭ ስኪን ላላቸው ህፃናት እንዲሁም በቀላሉ ለአለርጂ ለሚጠቁ ህፃናት ይሄ የባምቡ ምርት እንዲጠቀሙ ሰጀስት ይደረጋል። ከጥጥ የሚሰሩ ልብሶች ደግሞ ለልጆች ምቾትና እንዲሁም ለሹፍታ እንዳይጋለጡ ይረዳናል። ግን በፍጹም 100% ናይለን ወይም ደግሞ ፖሊስተር የሆኑ ልብሶችን ባንጠቀም ይመከራል። በሁለተኛ ደግሞ ከፋሽን ይልቅ ለምቾታቸው ብናተኩር ጥሩ ነው። አዲስ የተወለዱ ህፃናት አብዛኛውን ጊዜያቸውን በመኝታ በመገላበጥ ነው የሚያሳልፉት። በዚህ ሰዓት የምንጠቀምላቸው ልብሶች ጥብቅ ያሉ ታይቶችን፣ ቁልፍ የበዛባቸው ልብሶችን እንዲሁም የሚቆረቆሩ ስፔሻሊ ዳይፐር ራሱ ቢሆን የሚመቻቸው አይነት ዳይፐር ብንጠቀምላቸው ለነሱም ጥሩ ነው። ሶስተኛ፣ ለማልበስ ቀላል የሆኑ ልብሶችን መጠቀም። ይህን ስንል አዲስ የተወለዱ ህፃናት ለማልበስ ራሱን የቻለ ስራ ነው። ስለዚህ ለኛም የሚቀለንን ለነሱም የሚመቻቸውን ለምሳሌ በዚፕ የሚከፈቱ ልብሶችን፣ ቁልፍ ያልበዛባቸው ልብሶችን መጠቀም ለኛ ስራ ያቀልልናል። አራተኛ፣ ከፍ ሲሉ ሊለብሷቸው የሚችሉትን ልብሶች ብንመርጥላቸው። ህፃናት በፍጥነት ያድጋሉ። ስለዚህም ገና እንደተወለዱ ለሚሆናቸው ልብስ ብቻ ሳይሆን ከፍ ሲሉም 6 ወር 3 ወር ሲሆናቸው የሚያደርጓቸው ልብሶችን ብንጠቀምላቸው ተመራጭ ነው። በአምስተኛ ደረጃ የምናየው ደግሞ ለአየሩ ተስማሚ የሚሆኑ ልብሶችን ብንመርጥላቸው። በሙቀት ሰዓት ቀለል ያሉ ልብሶችን ቅድም ሜንሽን እንዳደረኩላችሁ የባምቡ ምርት የሆኑትን ልብሶች ብንጠቀምላቸው፣ ብርድ በሆነ ወይም ቅዝቃዜ ባለ ሰዓት ደግሞ ጥጥ ያላቸውን ልብሶች ብንጠቀም ተመራጭ ያደርገዋል። ይህ ማለት ደግሞ ስናለብሳቸው እንዳየሩ ሁኔታ እንዳየሩ ጸባይ ብንመርጥላቸው ጥሩ ነው። ምቾታቸውንም አይነሳቸውም። በስድስተኛ ደረጃ በቀላሉ ዳይፐር ስንቀይርላቸው የሚመች አይነት ልብስ። ያው አዲስ የተወለዱ ህፃናት ቶሎ ነው ዳይፐር የሚቀየርላቸው። እላያቸው ላይ ሽፍታ እንዳይፈጠር፣ የተለያዩ አለርጂዎች እንዳይፈጠሩ ቶሎ ስለምንቀይር ቀለል ያሉ ልብሶችን ለመቀየር በዚፕ ሊዘጉ የሚችሉ አይነት ልብሶችን ብንጠቀም ለኛም ለነሱም ኮንፈርታቸውን ሳንነሳ ምንቀይርላቸው ይሆናል ማለት ነው። ሰባተኛው ደግሞ የትኛውንም አዲስ ልብስ ከገዛም በኋላ አጥበን መጠቀም ይኖርብናል። በምናጥብበትም ወቅት ሽታ የሌላቸው ሳሙናዎችን ለልጆች ለቆዳቸው የማይጎዳ መጠቀም ይኖርብናል።
በመጨረሻም ደግሞ ልጆች ያው ሁሉን ያገኙትን ነገር ወደ አፋቸው የመክተት ባህሪ አላቸው። ስለዚህ ልብሶች ስንመርጥላቸው ይሄ ጌጣቸው ቶሎ የሚነቀሉ ያልጠበቁ ነገሮች ካሉ ወይም ራሳችን ማጥበቅ የምንችላቸው ነገሮች ቢሆኑ ራሳችን ብናጠብቃቸው፣ ስንገዛም ግን መርጠን መግዛት ይኖርብናል። በቀላሉ የሚገነጠሉ ነገሮች ከሆኑ ያው አዲስ ነገር ስለሆነ ለነሱ በቀላሉ ወደ አፋቸው የመክተት ባህሪ ይኖራል ማለት ነው። ስለዚህ እነዚህ ነገሮች መጠንቀቅ ይኖርብናል። ስለዚህ ለልጆቻችን ልብስ መርጠን መግዛት ለደህንነታቸውም ለጤናቸውም ጠቃሚ ነው። ስለዚህ ለልጆቻችን ልብስ በምንገዛበት ጊዜ ተጠንቅቀን አይተን ለይተን መሆን አለበት። የዛሬው ቪዲዮአችን ይሄን ይመስል ነበረ። በቀጣይ ሳምንት እስከምንገናኝ ሰላም ቆዩ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ።